ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬ ላይ እንግዲህ ከኔ ጋር የምናየው ሰው እንዴት ነው ፈልጎ የሚያጣው የሚለውን ጉዳይ እናያለን። ፈልጎ ከማጣት ጋር ፈልጎ ካለማግኘት ጋር በተገናኘ ብዙ ነገሮች ይነሳሉ። እኔ ላለፉት 2-3 ዓመታት ያህል ብዙ ያለፍኩባቸው መንገዶች አሉ። አክቹሊ እስካሁን ባለኝ መረዳት ነገሮችን ፈልጌ ሳጣ ኦር ደግሞ ካላገኘሁኝ there is something ያልተፈቀደልኝ ነገር አለ ኦር ደግሞ ከራሴ ማስተካከል ያለብኝ ነገር አለ ኦር ያልገቡኝ ነገሮች አሉ ማለት ነው። እንግዲህ ዛሬ ከኔ ጋር የምናየው ፍላጎቶቻችሁ ስቃይ ለሆነባችሁ ሰዎች ነው። ገንዘብ ፈልጋችሁ ሪሌሽንሺፕ ላይ ሆናችሁ ወይም ደግሞ ማግባትም እየፈለጋችሁ የምትፈልጋት የምትወዳት ሴት አለች፣ አንቺ የምትወጂው ወንድ አለ እና የምትፈልጊው አይነት ሰው አይደለም እየመጣልሽ ያለው። ሪሌሽንሺፕሽ በሙሉ ጥሩ አይደለም፣ ያጋጥሙሽ ወንዶች በሙሉ ይጎዱሻል። አንተም ልክ እንደዛው የምትፈልጋት ሴት ሌላ፣ የሚያጋጥመ ሰው ሌላ። ብቻ ፍላጎቶቻችን ለምንድን ነው የማይሆኑት? እኔ ፈልጌ የሚሆነው ሌላ ነው፣ ማስበው ሌላ የሚሆነው ሌላ ነው። ለምንድን ነው እያልን በጣም ብዙ ጊዜ ሰው ከራሱ ጋር ሲጣላ ያለው ከእግዚአብሔር ጋር ሲጣላ ያለው እና ምንድነው ምክንያቱ? ፎር ሹር ከመጨረሻው ድረስ በስነ ስርዓት ከሰማችሁትና ልባችሁን ከፍታችሁ በደንብ ካዳመጣችሁት እና ከተገበራችሁት በእርግጠኝነት ህይወታችሁ ላይ የሆነ ነገር እንደሚጭርባችሁና ከፍ እንደሚያደርጋችሁ እርግጠኛ ነኝ። ከዛ በፊት ግን ቪዲዮን ከማየታችሁ በፊት እኔ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ሰው ፈልጎ ለምንድን ነው የሚያጣው? ሰው ፈልጎ ለምንድን ነው የማያገኘው? ኦር ደግሞ ሰው የሚፈልጋቸው ነገሮች ይሄ ገንዘብ፣ ትዳር፣ ኑሮ፣ ይሄ ስኬት ነው ባገኛቸው ብላችሁ የምታስቧቸውን ነገሮች ለማግኘት ወይ ሰፈር እያደረጋችሁ ነው ኦር ደግሞ ከምትፈልጉት ነገር ጋር ተመጣጣኝ የሆነ አይነት ነገር አይደለም ሪዛልት እያገኛችሁ ያላችሁ። አንድ በትልቁ የሚጠቀሰው ነገር ምንድነው? በጣም መፈለጋችሁ ነው ያን ነገር እንዳታገኙ የሚያደርጋችሁ። አሁን ይሄ ብዙ ሰው ኮንፊውዝ ሊያደርግ ይችላል አሁን የማወራችሁ ነገር ግን በዚህ ልክ ዲፕ የሆነ አንደርስታንዲንግ ካላችሁ አላውቅም። ይህንን የምታውቁት ይመስለኛል። እንግዲህ ሰው ያመነውን ነው የሚያገኘው። በልባችሁ የምትፈልጉት ነገር በልባችሁ እንደተደረገላችሁ አድርጋችሁ ብታምኑና ብትቀበሉ ኖሮ ይህን ተራራ ተነቅለህ ወደዛ ሂድ ብትሉት መሆን ይችል ነበር የሚል መጽሐፍ ቅዱስ ላይ ይህን ጥቅስ የምታውቁት ይመስለኛል። ከምን አንጻር መሰላችሁ ይህን ነገር ማወራችሁ? ፍላጎታችን at the end of the day በልባችን የእርግጠኝነት ስሜት ካልተሰማን ጉዳዩ አይሆንም። ትልቁ ነገር ምንድነው መሰላችሁ? በልባችን የእርግጠኝነት ስሜት የተሰማንን ነገር በሙሉ እናገኘዋለን። ወደዳችሁም ጠላችሁም እንግዲህ ከምትፈልጉት ነገር ተቃራኒም ይሁን የሚሰማችሁ የምትፈልጉትንም ነገር እንዳገኛችሁ ይሁን የሚሰማችሁን ነገር ልታገኙ ግድ ነው። እምነት ማለት ስሜት ስለሆነ ስሜት ደግሞ ልብ ጋር ነው ያለው። ሰው ምንድነው ጠይቃችሁ መሰላችሁ? ይሆን ነገር እንደተደረገለት የሚሰማው ሰውና እርግጠኛ የሆነ ሰው አይፈልግም። በጣም ቱማች ይሄ አይንሰፈሰፍም። እንደተደረገለት በጣም እርግጠኛ የሆነ ሰው መንሰፍሰፍ የለውም። ይሄ ካላገኘው ወይኔ ጉዴ በቃ ምናምን የሚል ነገር የለውም። ኦልሬዲ እርግጠኛ የሆነ ሰው ካልም ነው፣ የተረጋጋ ነው። ከውጪ የሆኑ ቻሌንጆች ሲመጡ ሰው አትችልም ሲለው ብዙ ነገሮች ቻሌንጆች ሲያጋጥመው ሞር ሪያክት አያደርግም፣ እርግጠኛ ነው። እና ያ አይነት እርግጠኝነት ልባችሁ ላይ አለ ወይ ነው የመጀመሪያው ጥያቄ። ዳትስ ዋይ በጣም መፈለግ አንድ ነገር በጣም ለዛ ጉዳይ ኦብሰስድ መሆን የለኝም እያላችሁ ነው ማለት። በጣም ስትለምኑ በጣም የለኝም ባላችሁ ቁጥር እጥረትን ነው እየሰጣችሁ ያላችሁት። የሰጣችሁት ነገር ደግሞ በሙሉ ዘር ነው፣ ሀሳብ ዘር ነው፣ ስሜት ዘር ነው። ሶ ያ የዘራችሁት ነገር ደግሞ ማደጉ አይቀርም እና ምንድነው በቀጣይነት በሐሳባችሁ በስሜታችሁ እየዘራችሁ ያላችሁት ነው በጣም ትልቁ ጥያቄ እንጂ ጠዋት ማታ ላይ ስለጸለየን አባታችን ነው ስላለን ኦር ደግሞ ብዙ አይነት ነገሮችን ስላደረግን ብቻ ቢሆን በጣም ብዙ ሰው ልክ እንዳሰበ በተደረገለት ነበረ ማለት ካየ ነው ማለት ነው። ስለዚህ ሁሉንም ገቨርን የሚያደርግ የሆነ ሲስተም አለ ማለት ነው። እናንተም እኔም ሁላችንም ልንረዳው የሚገባው እና ልክ በቃ አንድ ሰው ከፎቅ ሲወድቅ እንደሚፈጠፈጠው ሁሉ ህይወት ያለውንም የሌለውንም ነገር አወቃችሁም አላወቃችሁም ከከፍታ የሆነ ነገር ሲወረወር ግራቪቲ ሎ እንዳለው ሁሉ አንድ መረዳት ያለብን ነገር በልባችን እርግጠኛ የሆንበትን ነገር በሙሉ አለማግኘታችን አንችልም። በቃ እሱ ማወቅ አለብን። እቺን ፖይንት ከተረዳችሁልኝ በእርግጥ ያው አዲስ ነገር አይደለም አሁን ያልኳችሁ። ስለ እምነት ታውቃላችሁ ሁላችሁም። በልባችን ያለ እርግጠኝነት በሰፋ ቁጥር የምንፈልገውን ነገር ለማግኘት ያን ያህል የሚከብድ ነገር እንዳልሆነ ሁላችሁም ታውቃላችሁ። ሰው ታዲያ በልቡ እንደተደረገለት እርግጠኛ የሆነ ሰው ታዲያ በጣም ይፈልጋሉ ካላችሁ አይፈልግም። ለምሳሌ
በዚህ ዓመት እኔ 100 ሚሊዮን ብር የምፈልገው ካላችሁ እኔ እንደዚህ አይነት ሴት ማግባት እፈልጋለሁ ኦር እንደዚህ አይነት ሰው ነው የምፈልገው ምናምን ነገር ካላችሁ ጥያቄያችሁ ግልጽ ይሁን እንጂ ያ ነገር እንዴት እንደሚሆን መጨነቅ የለባችሁም። እንዴት ላይ አትጨነቁ ይላል አይደለ? ሶ እንዴትን ከአእምሯችሁ ማውጣት መቻል አለባችሁ። እንዴትን ከአእምሮ ያወጣ ሰው ደግሞ ኦልሬዲ እንደተደረገለት የሚሰማው ሰው እንደሌለው ሰው ሪያክት አያደርግ። ያ ማለት በጣም አይፈልግም ማለት ነው። ባገኘም ኢትስ ኦኬ፣ ባላገኘም ኢትስ ኦኬ። እፈልጋለሁ፣ ይህን ያህል ገንዘብ እፈልጋለሁ፣ እንደዚህ አይነት ኑሮ እፈልጋለሁ፣ በጣም እንደዚህ አይነት ትልቅ ህልም አለኝ፣ እንደዚህ አይነት ነገሮች አሉ፣ ብዙ ነገሮች ይኖራሉ እና ግን ባይሆንም ኢትስ ኦኬ መሆን አለበት ልባችሁ። ቢሆንም ባይሆንም ኢትስ ኦኬ አይነት እርግጠኝነት ስሜት በጣም ቱማች ከነገርየው ጋር አታሽታቱ ነው። አንድ በትልቁ የተማርኩት ነገር ቢኖር ይሄ ነው። ለነገሮች በጣም ኦብሰስድ ስትሆኑ ብዙ ጊዜ አታገኙም። ብዙ እቃ ራሱ ጠፍቶባችሁ ቤት ውስጥ ካያችሁ ጠፍቶባችሁ ቶሎ ለማግኘት ቸኩላችሁ ስትፈልጉትም አይገኝም። በጣም ስትፈልጉት አንድ ነገር ከእናንተ ነው የሚርቀው እንጂ ወደ እናንተ አይቀርብም። ልክ ደግሞ ዘሙመንት እቃውን መፈለግ አቆማችሁ ዘና ብላችሁ ስትቀመጡ ሪላክስ ስታደርጉ ወዲያው እቃው ይገኛል ማለት ነው። ኦ ምናምን ትላላችሁ። ትምህርት ቤት ላይም ካስታወሳችሁ ፈተና ላይ ምናምን ተቀምጠን በጣም ኮንሰንትሬት አድርገን ይህን እኮ አውቀዋለሁ ምናምን ብላችሁ እያሰባችሁ ነው እና ፈተና ላይ በጣም ተጨንቃችሁ አስባችሁ ምናምን ነገር መልሱን ለማግኘት በጣም ኦብሰስድ ሆናችኋል። ፈተና ላይ በጣም መልሱን ለማግኘት በጣም ትምላችኋል፣ ፈልጋችኋል እና ታውቁታላችሁ እኮ ግን ስታችሁት ወጣችኋልና ልክ ፈተናውን ጨርሳችሁ ልክ ከክላሱ ልክ እንደወጣችሁ ስትሄዱ ወክ እያደረጋችሁ ምናምን የጥያቄው መልስ ድንገት ይመጣላችኋል ማለት ነው። እና አሁን ይሄን ለምንድን ነው ያነሳሁት? የጥያቄውን መልስ ያገኛችሁት ደሙመንት ከክላሱ ስትወጡ ነው። ያ ማለት መፈለግ ስታቆሙ ነው ያገኛችሁት ማለት ነው። አእምሮ እንዲሁ ሰውነታችን ሪላክስ ሲያደርግ የሚመነጩት ኬሚካሎች፣ ሆርሞኖች በራሱ ናቹራሊ እኛን ሊያሳድገን እኛን ከፍ ሊያደርገን የመጡ ናቸው። እኛ ግን ጣልቃ እንገባለን። በቃ እኔ ካልፈለግኩኝ እኔ ካላደረግኩ ምናምን ነገር ስትሉ ከኔቸር ተውጡና ያው እንግዲህ ትበላሻላችሁ ማለት ነው። ያው ስላችሁ ካሰባችሁት ውጪ ነገሮች ይሆናሉ፣ ትናደዳላችሁ ምናምን። ስለዚህ ሁልጊዜ ነገሮችን በጣም በፈለጋችሁ በጣም ኦብሰስድ በሆናችሁ በተንቀጠቀጣችሁለት ልክ ምን እያላችሁ ነው? በቃ አላገኘውም ማለት ነው፣ ወይኔ ጉዴ የለኝም እያላችሁ ነው። ስለዚህ በልባችሁ ደግሞ ትንሽ ይቺ ጥርጣሬ ደግሞ ሲኖር እንግዲህ ከምትፈልጉት ነገር የመገናኘት እድላችሁ በጣም ጠባብ ነው የሚሆነው። ስለዚህ በጣም ደግሞ ልባችሁ ላይ ደግሞ የሆነች ያክል ጥርጣሬ ምናምን ነገር የጥርጣሬ መንፈስ ሲመጣ እሱን እያዳመጣችሁ ስትሄዱ ጭራሽ ከምትፈልጉት ነገር ጋር ይሄ የመገናኘት እድላችሁ እየጠበበ የምትፈልጉት እናንተ እየተራራቃችሁ ነው የምትመጡት። ምክንያቱም ሁሉም ነገር አለ ኦልሬዲ ለእናንተ ተብሎ አዲስ ነገር አይፈጠርም። አሁን ይህን ቪዲዮ እያያችሁኝ ያላችሁ ሰዎች ወጣት ናችሁ፣ ትልቅ ሰውም ትኖራላችሁ እና ቼክ አድርጉ እስኪ ራሳችሁን። ማለት አሁን ላይ ማግባት ፈልገህ የምታገባት ሴት ከአዲስ አትወለድም፣ ኦልሬዲ አለች። አንተ ማግኘት የምትፈልገው መስራት የምትፈልገው የገንዘብ መጠን ኦልሬዲ አለ። ኦልሬዲ ያንን ነገር ፕሮቫይድ ሊያደርግህ የሚችል ሰዎችም አካባቢ ምናምን ብቻ አለ። ከአዲስ ለአንተ ተብሎ ነገሮች አይሰሩም። ከአንተ የሚጠበቀው በፊሊንግ ደረጃ ከጉዳዩ ጋር አላይንድ መሆን ነው። ምክንያቱም ህይወታችን ላይ የምናገኘው ቫይብሬሽናሊ አላይንድ ለሆንባቸውና ለተገናኘንባቸው ነገሮች ነው። ቫይብሬሽን ስላችሁ ሲል ከስሜት ጋር ነው የሚገናኘው። ኢሞሽናችሁ እንደተደረገለት ሰው እርግጠኛ እንደሆነው ሰው ቢሆን እንዴት ነው የምትራመዱት? እንደተደረገለት ሰው መንቀሳቀስ ማለት ነው። ያ ማለት ቅድም እንዳልኳችሁ 100 ሚሊዮን ብር ከሆነ በዚህ ዓመት የምትፈልጉት ከዛም በላይ ከሆነ ከዛም በታችም ከሆነ አላውቅም እና ኦልሬዲ ያ ብር አካውንታችሁ ላይ ነው እንበልና አሁን አካውንታችሁ ላይ ገባ እና እንዴት ነው ሪያክሽናችሁ? እንዴት ነው ኢነርጂያችሁ? እንዴት ነው የምትንቀሳቀሱት? እንዴት ነው ሰዎች ጥያቄ ሲጠይቋችሁ የምትመልሱበት መንገድ? እንዴት ነው ከሰዎች ጋር የምታወሩ? ኮንፊደንሳችሁ እንዴት ነው? እርግጠኝነታችሁ እንዴት ነው? ያንን አሁን ሁኑት ነው። ገንዘቡ ሳይመጣ ኦልሬዲ ቢመጣና አሁን አካውንታችሁ ላይ ቢሆን ኖሮ እንዴት ነው የምትንቀሳቀሱት? የምር የጥረት ስሜት ይሰማችኋል ወይ? የምር
ትፈልጋላችሁ ወይ? ወይኔ ጉዴ እስቲ በቃ ልሯሯጥ ምናምን ትላላችሁ ወይ? አትሉ። ኦልሬዲ እንዳገባ ሰው ቢሆን ኦልሬዲ በሽታም ምናምንም ኬዝ ካለ እናንተ ጋር አላውቅም። ኦልሬዲ ጤነኛ የሆነው ሰው ሰላም የሆነ ሰው የተረጋጋው ሰውዬ ኦር ሴትየዋ አላውቅም እንግዲህ እና እንዴት ነው የምትንቀሳቀሱት? ያ ሰው እንዴት ነው ሙቭ የሚያደርገው? ያ ሰው እንዴት ነው የሚሰማው ብላችሁ ትኩረታችሁን ኦልሬዲ እንደተደረገለት ሰው አርጋችሁ መንቀሳቀስ ማለት መሆን ይባላል። አሁን እንግዲህ ይህን ቪዲዮ እያያችሁ ያላችሁት በስልካችሁ ነው እና አሁን የያዛችሁትን ስልክ መቼ ነው ጠይቃችሁ የምታውቁት? ኦልሬዲ እንዳላችሁ ታውቃላችሁና እንደያዛችሁትም ረስታችሁታል ማለት ነው። ስልክ እንዳላችሁ ረስታችሁታል። የሆነ ሰዓት ላይ ደግሞ የሆነ ነገር ጠይቃችሁ ነበር ተደርጎላችኋል እና ኦልሬዲ ያ ነገር ተደርጎላችሁ መቼ ነው እስኪ አስታውሱና መቼ ነው ኧረ ስጠኝ ብላችሁ የምታውቁት? ማለት ትዝ ብላችሁ አያውቅም። እንደተደረገላችሁ ታውቃላችሁ። ኦልሬዲ እጃችሁ ላይ ነው ስልካችሁ። የምትኖሩበት ቤት አለ። ቤታችሁን ዞር ብላችሁ አንዴ እንኳን እንትን ብላችሁበት አታውቁም ምናምን። ምክንያቱም እየኖራችሁበት ነው። እየኖረበት ያለ ሰው ደግሞ ይረሳል እና እንደተደረገለት እርግጠኛ የሆነ ሰው እንዳለው እርግጠኛ የሆነ ሰው በልቡ እንደተደረገለት በጣም በቃ 100% ሹር የሆነ ሰው አሁን የያዛችሁት ስልክ አለ። እንግዲህ ስልክ ስጠኝ ኦር ብላችሁ ምናምን ነገር አታውቁም። ለምን ስልክ አላችሁ። ስለዚህ የሌላችሁን ነገር ነው የምጠይቁት ማለት ነው። ኦልሬዲ ሁሉም ነገር የኛ ነው። ኦልሬዲ ሀሳብ ሲመጣም ሊሆን የመጣው ሊደረግልን የመጣው ስለዚህ ፍላጎቶቻችን መተው እኛን ሊያሰቃዩን አይገባም። እኛን ሰፈር እንድናደርግ በጣም በቃ እንድንሰቃይ ነገር ካላገኘው ሞታለሁ ምናምን ልንልላቸው አይገባም። ምንም መሟሟት አያስፈልግም። ኦልሬዲ የኛ ስለሆነ በእርጋታ ከኛ የሚጠበቀው አላይመንት ብቻ ነው። ስለዚህ እንደተደረገለት ሰው ስንሆን በጣም መፈለግ እናቆማለን። እንደተደረገለት ሰው ስንሆን በጣም ቱማች አፈር ማድረግ በጣም ቱማች ቪዥዋላይዝ ማድረግ ራሱ አንድ ጥርጣሬ ነው ልንገራችሁ። እሱንም እናቆማለን። በጣም የእርግጠኝነታችን ስሜት ከፍ እያለ ሲመጣ እንረሳለን። እንደፈለግንም እንረሳለን። ጀስት ኢምቦዲ አድርገ ነው ብቻ ነው የምንንቀሳቀሰው። ሶ ያው እምነት ማለት በልብ እርግጠኝነት ስሜት ማለት የምረዳው እንደዛ ነው። የእርግጠኝነት ስሜት ሚንስ በዚህ ሌቭል ልትወርዱ ይገባል። ይሄ አምነዋለሁ እርግጠኛ ነኝ የምትሉለት ነገር እና ዲፕ ኢንሳይድ ግን የሚሰማችሁ ነገር አንድ አይደለም ብዙ ጊዜ እና እሱን ቼክ አድርጉ። ምንድነው what am I feeling right now? ምንድነው የሚሰማኝ? የምርለትለት ምንድነው እያሰብኩ የምውለው? ምንድነው የምፈልገው? ምንድነው የሚሰማኝ? እንዳለው ሰው ነው እንደሌለው ሰው ነው የሚሰማኝ ብላችሁ በደንብ ራሳችሁን የመገምገም የማየት ራሳችሁን ሀሳብ ስሜታችሁን ትራክ የማድረግ ልምምድ ቢኖራችሁ በጣም ቆንጆ ነው። ሶ ሜቢ ደግሞ ምን ጥያቄ ሊፈጥረባችሁ ይችላል። እሺ እፈልጋለሁ፣ እርግጠኝነት ስሜት እንዲሰማኝ እፈልጋለሁ፣ እምነት እንዲኖረኝ እፈልጋለሁ። ነገር ግን ያን ነገር ለማድረግ አሁን ላይ ምንድነው ማድረግ ያለብኝ? ምክንያቱም ሰራለሁ ምናምን ግን እንደማገኘው ላይ አይሰማኝም። ዲዛይሬ እና ኢማጂኔሽኔ አንድ እየሆነልኝ አይደለም። ምክንያቱም ኢማጂኔሽናችን ከዲዛይራችን ከበለጠ እሱ ነው የሚሆነው። የሆነ ነገር ፈልጋችሁ እንደማይሆን ድንገት ጥርጣሬ ሲሰማችሁ ያ ኢማጂኔሽን ያ የተሰማችሁ ስሜት ነው የሚሆነው እንጂ ዲዛይራችሁ አይደለም። ሰው እንዴት ነው እሱ ነገር ከፍ ማድረግ የምችለው? እንዴት ነው ኢምቦዲ ማድረግ የምችለው? ሀሳቤ፣ ስሜቴ፣ ቃሌ፣ ተግባሬ አንድ እንዴት ነው መሆን የሚችለው የሚለውን ነገር እኔ ካለኝም ኤክስፒሪየንስ ከወሰድኳቸውም ከተረዳቸውም ነገሮች እኔም ከጠቀሙ ነገሮች ውስጥ አንድ ላይ አድርጌ ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። እርግጠኝነት ስሜታችሁን እንድትጨምሩና የምትፈልጉትን ነገር ደግሞ እንዳታገኙ ሜቢ አንኮንሽስ የሆኑ እምነቶች ይኖራሉ። አንኮንሽስ ቢሊፍስ ያ ማለት ያልነቃችሁባቸው አንዳንድ የሚገድቡ የሀሳብና የስሜት እንትኖች ይኖራሉ፣ ገዳቢ እምነቶች ይኖራሉ። ሶ እነሱ ምን ሊሆኑ ይችላሉ ብዬ እኔ ገድበውኝ ከነበሩ ወይም ደግሞ ብዙ ሰዎችን ምሳግዝ ካገኘዋቸው ሪሰርቾች ላይ ከተረዳዋቸው ነገሮች ላይ በደንብ ሊያግዟቸው የሚችሉ ነገሮችን አይቼ ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። እናንተ አሁን ካልኳችሁ ነገሮች ውስጥ ምን ተረዳችሁ፣ ምን አገኛችሁ የሚለውን ነገር ሁላችሁም የተሰማችሁን ነገር ኮሜንት ሴክሽን ላይ አስቀምጡልኝ እና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ጊዜ